አብርሃም የተባለ አንድ ቅዱስ ጻድቅ ሰው ነበረ። አብርሃም ከምንም በላይ እንግዳን መቀበል ይወድ ነበር። የሚገርመው ነገር ደግሞ ልጆች እንግዳ ቤቱ ሳይገባ እህልም አይቀምስ ውሃም አይጠጣም ነበር። ቀን በቀን አላፊ አግዳሚውን በቤቱ በር ያለፈውን ሁሉ ድሃም ሆነ ሀብታም፣ ሴትም ሆነ ወንድ፣ ትልቅ ሆነ ሕፃን ሳይለይ ሁሉንም እያስገባ በቤቱ እንግዳ አድርጎ ይቀበላቸው ነበር። እግራቸውንም አጥቦ አብልቶ አጠጥቶ ይሸኛቸው ነበር። ነገር ግን ሁል ጊዜ ሰይጣን ይህን ሲመለከት ይቀናና ይበሳጭ ነበር። እንዴት አብርሃም በጎ ነገር ይሰራል በማለት ሁሌም ጥርሱን ያፋጭ ነበር። አንድ ቀንም ሰይጣን እንዲህ ያደረገ። ወደ አብርሃም ቤት የሚያስኬድ አንዲች መንገድ ነበረች። እዛች መንገድ መሃል ላይ በሰው ተመስሎ ራሱን በድንጋይ ፈንክቶ መንገዱ መሃል ላይ ተቀመጠ። ሰዎችም ወደ አብርሃም ቤት ሊገቡ ሲሄዱ ይህን ሰው ይመለከቱታል። ምን ሆንክ ብለው ሲጠይቁት እንግዳ ተቀባይ የሆነው አብርሃም ባህሪው ተለውጧል፣ እንደ ድሮ እንዳይመስላችሁ። እኔም እሱ ቤት እንደ እንግዳ ሆኜ ሲሄድ ይኸው በድንጋይ ፈንክቶኝ ደብድቦኝ መሃል መንገድ ላይ ጣለኝ። አትሂዱ ወደ እሱ ቤት እናንተንም ይመታችኋል ብሎ ሰይጣን ዋሻቸው። ሰዎቹም በመደንገጥና በመጨነቅ ወደ ኋላ ተመለሱ፣ ወደ የቤታቸውም ሄዱ። አብርሃምም አንድ እንግዳ ወደ ቤቱ ቀን ሙሉ እንዳልመጣ ሲመለከት አብዝቶ አዘነ፣ ተከፋም። 3 ቀንም ሆነ አብርሃም አንድች ምግብ በአፉ አልቀመሰም፣ አንድችም ውሃም አልጠጣም ነበር። ነገር ግን ጥሎ የማይጥል አምላክ እግዚአብሔር የአብርሃሙ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ በ3 ሽማግሌዎች አምሳል ሆኖ ወደ አብርሃም ቤት እንግዳነት መጣ። በቀትርም አብርሃም ከዛፍ ስር ተቀምጦ ሳለ 3 ሰዎች ወደ እሱ መጡ። አብርሃምም እየሮጠ ወደ እነሱ ሄዱ፣ እግራቸው ላይ ሰገደላቸው። አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ ብሎ ለመናቸው። አብርሃምም ከቤቴ ግቡና ትንሽ ቁራሽ እንጀራ ብሉልኝ ብሎ ለመናቸው። ሥላሴም እንዳሻህ አድርግ አሉት። አብርሃምም እየሮጠ ወደ ድንኳኑ ሄደና ለሚስቱ ለሳራ እንዲህ አላት፣ 3 መስፈሪያ ዱቄትን አድርጊና 1 እንጎቻ ስሪ ብሎ ነገራት። ይህም ሚስጥረ ሥላሴ ሲያስረዳን ነው። 3 መስፈሪያ ዱቄት